ሰላም የኤማውስ ሚዲያ ቤተሰቦች እንደምን ቆያችሁ? ዛሬ የምናወራው ስለ አንድ ድንገተኛ ተጓዥ ነው። ከሩቅ አገር ከቀሬና መጥቶ ከእርሻ ወደ ቤቱ ሲመለስ የዓለም መድኃኒትን መንገድ ላይ ስላገኘው ያ ያልታደለ መስሎት ታላቅ ዕድል ስለገጠመው ባለ ዕድለኛ ነው። በታሪክ ውስጥ ብዙ ስሞች ተጽፈዋል። ነገስታት፣ ጀግኖችና ባለጸጎች። ነገር ግን በሰው ልጅ ታሪክ እጅግ አስጨናቂ በነበረበት በዚያ የዓርብ ዕለት ዓለም በጭንቀት ስትዋጥ፣ ሰማይና ምድር ሲጨልሙ፣ አንድ ሰው በታሪክ መዝገብ ላይ ለዘላለም የማይጠፋ ስሙን አኖረ። እርሱ እንደ ሐዋርያት ለ3 ዓመት ከጌታ ጋር አልተጓዘም። እንደ አልዓዛርም ከሞት አልተነሳም፣ ወይም እንደ ዓይነ ስውራን ዓይኑ አልበራም። ነገር ግን ማንም ሊሸከም ያልደፈረውን ጌታ ሊወርድበት የደረሰውን ያንን የከበደ መስቀል በትከሻው ላይ አሳረፈ። ስሙም ስምዖን ቄሬኔዎስ ነው። ቀኑ ዓርብ ነው። ኢየሩሳሌም በፋሲካ በዓል ምክንያት በሰው ተጨናንቃለች። ስምዖንም እንደ ማንኛውም ሰው ከሩቅ አገር ለበዓል መጥቶ ከመስክ ወደ ከተማ እየገባ ነበር። እሱ የሚጠብቀው የፋሲካ በዓል እንጂ የመከራ ድግስ አልነበረም። በድንገት ግን የግርግር ድምፅ ሰማ። የግርፋት ድምፅ፣ የፌስ፣ የሳቅ፣ የለቅሶና የዋይታ። በዚህ መሃል ደግሞ አንድ ሰው ታየ። ደሙ እንደ ጎርፍ የሚፈስ፣ ስጋው በግርፋት የተቆራረጠ፣ አክሊለ ሾህ በራሱ ላይ የተደፋበትና ከክብደቱ የተነሳ ጎንበስ ብሎ የሚሄድ የናዝሬቱን ኢየሱስ። ጌታችን በድካም ወደቀ። መስቀሉ በላዩ ላይ ተጫነ። የሮማን ወታደሮች ግን ርኅራኄ አልነበራቸውም። ጌታ በመንገድ ላይ እንዳይሞትባቸው ፈሩ። በዚያን ጊዜ ነበር ስምዖን በአቅራቢያቸው የቆመው። ወታደሮቹም ስምዖንን በግድ ያዙት፣ መስቀሉንም አሸከሙት። ስምዖን በመጀመሪያ ደንግጦ ሊሆን ይችላል፣ ለምን እኔ ብሎ ጠይቆም ይሆናል። ነገር ግን የጌታን ዓይኖች ሲመለከት፣ በዚህ ሕማም ውስጥ ያለውን ፍቅር ሲያይ ልቡ ቀለጠ። ያ መስቀል የዓለም ኃጢአት የከበደበት ነበር። Father, forgive them, for they know not what they do. Into your hands I commit my ስምዖን ግን spirit. በትከሻው ሲያሳርፈው የፈጣሪውን ትከሻ አሳረፈ። አምላክን ያገዘው ብቸኛ ሰው ሆነ። ጌታችን በፊቱ እየሄደ ደሙን በመንገዱ ላይ ሲያፈስ፣ ስምዖን ደግሞ በጌታ ደም የተረጨውን መስቀል ተሸክሞ ይከተለው ነበር። አባቶቻችን እንደሚሉት ያን ጊዜ ስምዖን መስቀሉን ሲሸከም የክብደቱ ስሜት አልተሰማውም። ምክንያቱም ጌታ ራሱ በረድኤት ያግዘው ነበር። ስምዖን መስቀሉን ተሸከመ፣ መስቀሉ ደግሞ ስምዖን ወደ መንግሥተ ሰማያት ተሸከመው ብለው የጌታን ርኅራኄ እና የስምዖንን የጽድቅ መንገድ ይነግሩናል። ወዳጆቼ፣ ዛሬ በዚህ የሕማማት ሳምንት ሁላችንም ራሳችንን እንጠይቅ። በእኛ ሕይወት ውስጥ ስምዖን መሆን የምንችለው መቼ ነው? በችግር የወደቀን ወንድማችንን ስናነሳ፣ የታመሙትን ስንጠይቅ፣ የተራቡትን ስናበላ፣ እኛም እንደ ስምዖን የጌታ መስቀል እያገዝን ነው። አንዳንድ ጊዜ ፈተናዎችና መከራዎች በግድ ወደ ሕይወታችን ይመጣሉ። ለምን እኔ ብለን እናዝናለን። ነገር ግን ያ መከራ የፈጣሪ በረከት የምናገኝበት፣ ወደ እርሱ የምንቀርብበት ድልድይ ሊሆን ይችላል። ስምዖን በመገደር ተሸከመ፣ ነገር ግን በፍቃዱ ቅዱስ ሆነ። የስምዖን ቄሬኔዎስ ታሪክ የሚያስተምረን ትልቅ ቁም ነገር አለ። ከጌታ ጋርም መከራን የተቀበለ ከጌታ ጋር ክብርን ይወርሳል። ስምዖን ያን ዕለት ወደ ቤቱ ሲመለስ ያረጀውን ፋሲካ ሳይሆን የዘላለም ሕይወት የሆነውን ክርስቶስን ይዞ ተመለሰ። ሕይወት አንዳንዴ እኛ ሳናቅደው ከባድ መስቀል ልታሸክመን ትችላለች። ስምዖንም መስቀሉን የተሸከመው ተገዶ ነበር። ነገር ግን ያ መገደድ ወደ በረከት፣ ያ መከራ ወደ ቅድስና ተለወጠ። ስምዖን ቄሬኔዎስ በኋላ ላይ ልጆቹ አሌክሳንድሮስ እና ሩፎስ ታላቅ ክርስቲያኖች እንዲሆኑ ምክንያት ሆኗል። መስቀል መሸከም መጨረሻው በረከትን መሆኑን ለሁላችን አሳይቷል። ይህ የሕማማት ሳምንት እኛም የመስቀሉ ባልንጀራ የምንሆንበት ይሁንልን። የጌታችን መከራ በልባችን ታትሞ እንዲኖር እግዚአብሔር ይርዳን።